بسم الله الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين إن شاء الله زاري يمن التواوسو الله سبحانه وتعالى لك علموچن إنما يخشى الله من عباده العلماء اندالو كاني ከባሪዎቹ መካከል እኔም በተገቢው ፍራቻ የሚፈሩኝ እነዛ የውቀት ባልተቤቶች ዑለሞች ናቸው እንዳለው ሁሉ አላህ Subhanahu Wa Ta'ala የአማኞችንም ባህሪ ያስቀምጧል። እንግዲህ እያንዳንዳችን በልብስም በመጃጃት በምን በማለት ራሳችን አማኝ ነኝ ብለን ልንገልጽ እንችላለን። ነገር ግን አላህ Subhanahu Wa Ta'ala አማኞች ማናቸው ትክክለኛ የምላስ ሳይሆን የተግባር አማኞች ማናቸው የሚለውን ቁርአን ላይ ልክ ዑለሞችን አላህ Subhanahu Wa Ta'ala እንደሚፈሩት እንደገለጸው ሁሉ አላህ Subhanahu Wa Ta'ala አማኞችንም ደግሞ ባህሪያቸውን ሲፋታቸውን እነዚህን ባህሪ ያሟሉ ናቸው እነዚህ ትክክለኛ አማኞች ናቸው ብሎ ቁርአን ላይ የመሰከረላቸው ባህሪዎች አሉ። እነማን ናቸው የሚለውን ኢንሻአላህ አብረን የምንቃኘው ይሆናል። ወከዛሊከ በዚች ውይይት ወይም ደግሞ በዚች አጭር መልእክቴ መን አነ ወሚመን አነ የሚለውን እኔ ማን ነኝ እኔ ከነማን ጋር ነኝ እንደው አላህ Subhanahu Wa Ta'ala ትክክለኛ አማኞች ኡላይከሁም ሷዲቁን ካላቸው ነኝ ወይስ ደግሞ ካስመሳዮች ወይም ደግሞ ጫፍ ላይ ሆኖ አላህ Subhanahu Wa Ta'ala ከሚገዙት አስመሳይ ባሪዎች ነኝ የሚለውን ጥያቄ ሌሎች ለመምቻ ሳይሆን ለሌሎች ታፔላ ለመለጠፍ ሳይሆን መን አነ የሚለው ጥያቄ ወደ ራሳችን ከነፍሳችን ጀምሮ እንዲያቀስር ስለምፈልግ ኢንሻአላህ በዚህ አርዕስት ላይ የተወሰነ ምን ቆይ ይሆናል ማለት ነው። እንግዲህ አላህ Subhanahu Wa Ta'ala ሱረቱል በቀራ ላይ እንዲህ ይላል አመነ ረሱሉ ቢማ ኡንዚለ ኢለይሂ ሚን ረቢሂ ወልሙእሚኑን ይላል። መልእክተኛው ከጌታው ዘንድ በተወረደው አመነ እንዲሁም አማኞችም አመኑ ይላል። ኩሉን አመነ ቢላሂ ወመላኢከቲሂ ወኩቱቢሂ ወረሱሊሂ ላ ኑፈሪቁ በይነ አሐድ ሚን ሩሱሊሂ። እንግዲህ ሁላቸውም አማኞች አለ ኩሉን አመነ ቢላሂ ወመላኢከቲሂ በአላህ Subhanahu Wa Ta'ala አመኑ በመላእክቶቹም በኩቱቦችም በመልእክተኞችም አመኑ አለ አላህ Subhanahu Wa Ta'ala እምነታቸውን አጸደቀላቸው። ወቃሉ ብለውም አሉ ላኑፈሪቁ በይነ አሐድ ሚን ሩሱሊሂ ከመልእክተኞችንም በአንደኛው ሳንነጥል ማለትም አንዱን ጥሎ አንዱን አንጠልጥሎ እንደሚባለው በኢሳ ክደው በመሐመድ አለይሂ ሰላቱ ወሰላም እንደሚያምኑት አይነት ነገር ሳይሆን ከመልእክተኞችም ባንድንም ሳንለያይ አመናሉ ይላሉ። ወቃሉ እንዲም ብለዋሉ ሰሚና ወአጣና ወፍራነከ ረበና ወኢለይከል መሲር ጌታችን ሆይ ባወረድከው ነገር ሰምተናል ታዘናል አሉ። ሰምተናል ታዘናል የአማኝ የሙስሊም ባህሪ ነው። ወከዛሊከ ቢልአክስ የይሁዶች ባህሪ ሰሚዕና ወዐሶይና ነው። ሰምተናል አምፀናል ነው። እነዚህ ደግሞ ያማኞች ባህሪዎች ሰምተናል ታዘናል የተግባር ሰዎች ናቸው አለ። አስከተለም ወፍራነከ ረበና ወኢለይከል መሲር ጌታችን ሆይ ማርታን እንጠይቃለናል ምክንያቱም መመለሻችን ወደ አንተ ነውና የሚሉ ናቸው አለ። አላህ መጃልና ሚንሁም። አስከተለም በሱረቱል ሁጁራት ቁጥር 15 ላይ ኢነመል ሙእሚኑን አለ ፍጹም አማኞች ብሎ ማለት الذين آمنوا بالله ورسله ثم لم يرتابوا سبحانك እነዛ በአላህ Subhanahu Wa Ta'ala አንድነት በተውሂዱ ያመኑ ኢማንን ጃዚም ቁርጥ ያለ እምነትን ጥቅል የሆነ እምነትን በሱ ያመኑ ናቸው አለ። እንዲሁም በመልእክተኛው ثم لم يرتابوا ከዛም ያልተጠራጠሩ ናቸው አለ። አስለን እምነት የሚባለው ነገር ጥርጣሬን ሸክን ተረዱድ መመላለስን አያስተናግድም። ወከዛሊከ ኢማን የሚባለው ነገር ኑሚኑ ቢባድ ወነክፍሩ ቢባድ እንደዚህ አይነት ባህሪን አያስተናግድም። ልክ እነለዚነ ቃሉ ረቡና አላህ ثم استقاموا እንዳለው እነዛ ጌታችን አላህ ነው ያሉ ከዛም ቀጥ ያሉት እንደሚለው ሁሉ እነዚህ ማማኞች በአላህ Subhanahu Wa Ta'ala ያመኑ በመልእክተኛው ያመኑ ከዛ ምንም ያልተጠራጠሩ ናቸው ይላል። ያልተመለሱ ናቸው ይላል። እዛው ላይ ጽናተኞች ትግስተኞች ናቸው ይላል። ወጀሃዱ ቢአምዋሊሂም ወአንፉሲሂም ፊሰቢልላህ
እነዛ በአላህ ሱብሓነሁ ወተዓላ መንገድ የሚታገሉ በነፍሶቻቸውም በገንዘቦቻቸውም የሚታገሉ ናቸው አለ። ኡላኢከ ሁሙ ሷዲቁን እነዛ እውነተኛዎቹ ሙስሊሞች ናቸው አለ። ሲፈቱን ካሽፋ ባህሪያቸው ይሄ ነው ባህሪያቸው። አሁን ማስቀጥሎ በሱረቱል ሙእሚኑን ላይ ኢነለዚነ ሁም ሚን ኸሸየቲ ረቢሂም ሙሽፊቁን አለ። እነዛ አማኞች ብለው ማለት እነዚያ እነርሱ ናቸው አላህ ሱብሓነሁ ወተዓላን ከመፍራታቸው የተነሳ ተጨናቂ የሆኑት። ሚን ኸሸየቲ ረቢሂም ሙሽፊቁን ተጨናቂ የሆኑት ናቸው። የፈለገውን ወንጀል እያግበሰበሱ ልበደንዳና ምንም አይመጣብኝም አይነት ነገር ሳይሆን በል መልካም ስራ እየሰሩ የሚጨነቁት ናቸው አለ። ወለዚነ ሁም ቢአያቲ ረቢሂም ዩእሚኑን እነዛም በጌታቸው አንቀጾች በአላህ ሱብሓነሁ ወተዓላ ታምራቶች የሚያምኑ ናቸው። በአላህ ሱብሓነሁ ወተዓላ ታምራቶች የሚያምኑ አያተል ከውንያም ይሁን አያተል ሙነዘላ የሚያምኑ ናቸው አለ። ወለዚነ ሁም ቢረቢሂም ላ ዩሽሪኩን እነዛ አማኞች ብሎ ማለት ሾፉ እዚሽ ጋር ቆም እንበል። ወለዚነ ሁም ቢረቢሂም ላ ዩሽሪኩን አማኝ የሆነ ሰው ሙስሊም የሆነ ሰው ሙእሚን የሆነ ሰው በጌታው ላይ ቅንጣት ታክል ያጋራ። ግልጽ ነው። እያጋሩ ሽርክ ቢዳን እየሰሩ አማኝ ሙስሊም የሚባለው ስያሜ አይሰጥም። ግልጽ ነው። ቆም ብላችሁ አዳምጡት። እነዚያ የአላህ ሱብሓነሁ ወተዓላ ባሪያዎች ባህሪያቸው የአማኞች ባህሪያቸው አላህ ሱብሓነሁ ወተዓላ ያጸደቀው እውነተኛዎቹ ባሪያዎቹ እውነተኛዎቹ አማኞቹ አንዱ መገለጫቸው ምንድነው? በአላህ ሱብሓነሁ ወተዓላ ጃዚም የሆነ እምነት ቁርጥ ያለ እምነት አላቸው። በሱ ላይም ቅንጣት ታክል የማያጋሩ ናቸው። ወለዚነ ሁም ቢረቢሂም ላ ዩሽሪኩን ሐሻው ከላ ሽርክ የሚባለው ነገር በአንድ አማኝ በአንድ ሙስሊም በአንድ ኢማንኛ ሰው አይገባም ፈጽሞ ባህሪውም አይደለም። ወዓላ ረቢሂም የተወከሉን በጌታቸውም ላይ ተመኪዎች ናቸው። ሐስቡነላህ ወኒዕመል ወኪል የሚሉ ናቸው። ጌታችን አላህ ሱብሓነሁ ወተዓላ በቂያችን ነው የሚሉ ናቸው። አለዚነ ዩቂሙነ ሶላተ ወሚማ ረዘቅናሁም ዩንፊቁን እነዛ አማኞች ብለው ማለት 5 አውቃት ሶላትን ደንቡን ጠብቀው የሚሰግዱ ወሚማ ረዘቅናሁም ዩንፊቁን ከሰጠናቸውም ሲሳይ የአላህ ሱብሓነሁ ወተዓላን ፊት ፈልገው የሚለግሱ ናቸው ይላል። አላህ መጃና ሚነው። እንግዲህ እነዚህም ባህሪ የፈጸሙ ሰዎች እነዚህም በሙሉ ያደረጉ ሰዎች እነዚህን ተግባራት የሚያከናውኑ አማኞች ምንድናቸው? ኡላኢከ ሁሙል ሙእሚኑነ ሐቅ አላህ ሱብሓነሁ ወተዓላ እነዚህ እውነተኛዎቹ አማኞች እውነተኛዎቹ ሙእሚኖች ናቸው። ለነዚህ ደግሞ ለሁም ደረጃቱን ዒንደ ረቢሂም ወመግፊረቱን ወሪዝቁን ከሪም አለ። ከነሱ ዘንድ ከጌታቸው የከበረ ምንዳ አላቸው። ከነሱ ዘንድ ከአላህ ሱብሓነሁ ወተዓላ የሆነ እዝነት አላቸው። ወሪዝቁን ከሪም የከበረ ምንዳ የከበረ ሲሳይ አላቸው አለ። ጀነት አላቸው አለ። እንግዲህ እነዚህ ባህሪያቶች ከተገኙብን አብሽሩ ኢንሻአላህ። አላህ ሱብሓነሁ ወተዓላ አብሽሩ ለሁም ደረጃቱን ዒንደ ረቢሂም እያለ ነው። እንግዲህ አላህ ሱብሓነሁ ወተዓላ ከጌታቸው ዘንድ ትልቅ ደረጃ አላቸው። ወመግፊረቱን ወሪዝቁን ከሪም ምራቻና የከበረ ሲሳይ አላቸው ጀነት አላቸው ይልናል። እንደው እስኪ ሰነክተፊ بهذه الآية ሰነቂፍ عند هذه الآية እስኪ በዚህ የቁርአን አንቀጽ ቆም ምን በልና እናስተንትን እህት ወንድሞች። እንደውኛ ትክክል አሁን እንደው ኡላኢከ ሁሙል ሙእሚኑና ሐቃ ያላቸው ነን ወይ? ጥያቄውን ከነፍሴ ጀምሮ ወደ ራሳችን እናቀስረው። ሱብሃንአላህ
እንግዲህ አማኞች እነዚህ ናቸው። አማኞች እነዚህ ናቸው። አላህ Subhanahu Wa Ta'ala ለዚህ ነው የአማኞች ምዕራፍ ብሎ ሱረቱል ሙእሚኑን አለ ያሳለፈው የቁርአን አንቀጽ ወእነለዚነ ሁም ሚን ኸሸቲ ረቢሂም ሙሽፊቁን እነዛ አላህ Subhanahu Wa Ta'ala ከመፍራት የተነሳ ልባቸው የሚጨነቅ ናቸው ይላል። ወለዚነ ቢረቢሂም ዩእሚኑን ወለዚነ ቢአያቲ ረቢሂም ዩእሚኑን እነዛ በጌታቸው ታምራቶች በጌታቸው አንቀጾች የሚያምኑ ናቸው አለ። ወለዚነ ቢረቢሂም ላ ይሽሪኩን እነዛ በጌታቸው ላይ የሚያጋሩ ናቸው አለ። ወለዚነ ይኡቱነ ማአተው እነዛም ከሰጠናቸው ሲሳይ የሚሰጡ ናቸው አለ። ወለዚነ ይኡቱነ ማአተው ወቁሉቡሁም ወጂላ አነሁም ኢላ ረቢሂም ራጂዑን ወደ ጌታቸው ተመላሽ መሆናቸውን የሚያውቁ የሚያረጋግጡ ወደ አላህ Subhanahu Wa Ta'ala ተመላሽ መሆናቸውን የሚያረጋግጡ ሆነው ከሰጠናቸው ሲሳይ የሚሰጡ ናቸው አለ። ለዩልይ ለይስሙልኝ ለምናምን ሳይሆን ወደ አላህ Subhanahu Wa Ta'ala ተመላሽ መሆናቸውን አረጋጋጭ ሙቂር አረጋጋጭ መሆናቸውን የሚያውቁ ናቸው አለ። ሱብሃንክ ኡላኢከ ይሳሪኡነ ፊል ኸይራቲ ወሁም ለሃ ሳቢቁን እነዚያ በመልካም ስራዎች ይጣደፋሉ ለእርሷም ለመልካም ስራ ቀዳሚዎች ናቸው። ፈሊተናፈሱ ሙተናፊሱን ተሽቀዳዳሚዎች ይሽቀዳደሙ። ኢዘን ይሄ ነው እንግዲህ ያማኞች ባህሪ። አሁን ምን ቀጥል ኢነመል ሙእሚኑና አማኞች ብሎ ማለት الذين إذا ذكر الله وجلت قلوبهم አላህ Subhanahu Wa Ta'ala በተወሳ ጊዜ ወጅለት ቁሉብሁም ልቦቻቸው የሚርድ ልቦቻቸው የሚጨነቁ አላህ Subhanahu Wa Ta'ala ከመፍራት የተነሳ ልቦቻቸው የሚጨነቁ ናቸው ይላል። ወኢዛ ቱሊየት ዐለይሂም አያቱሁ የአላህ Subhanahu Wa Ta'ala አንቀጾች በእነሱ ላይ ሲነበብ ዛደቱም ኢማናቸው የሚጨምር ነው። በተክሉ በመልካም ነገር የተገነቡና መልካምን ነገር የሚወዱ ናቸው። መጥፎን ነገር የሚጸየፉና የራቁ ናቸው። አላሁ መጃአልና ሚኑ ሚመን ذكر ሚኑ ወአላ ረቢሂም የተወከሉን በጌታቸውም ላይ ተመኪዎች ናቸው። الذين يقيمون الصلاة ومما رزقناهم እነዛ ምሳውቃት ሶላቶችን ደንቡ ጠብቀው የሚሰግዱ ከሰጠናቸውም ሲሳይ የሚሰይሱ ናቸው። እግረ መንገዴን ያማኝ ባህሪያትን ያልሆኑትን እዚህ ጋር ላውሳ። እንግዲህ የቁርአን አንቀጽን ደጋግሜ ያሳወስኳችሁ ምንድነው እንደው ቆም ብለን ራሳችን እንድንፈትሽ ይረዳን ዘንድ ነው። ቢላክስ ከነዚህ ውጪ ሆነስ እንግዲህ ያማኞች ባህሪ ያልሆነ የሙሽሪኮች የሙብተዲዎች ባህሪ የሆነውስ ምንድነው? ካማኞች ባህሪ ውጪ ሆኖ ቢላክስ በተቃራኒ የሆነውስ ምንድነው ሲባል ሱረቱል ዙመር ላይ እንዲህ ይላል ወኢዛ ذكر الله وحده اشمأزت قلوب الذين لا يؤمنون بالآخرة አለ። እነዚያ ሙሽሪኮች ብሎ ማለት አማኝ ያልሆኑ ባህሪዎች አማኝ ያልሆኑት ብሎ ማለት አላህ Subhanahu Wa Ta'ala በብቸኝነት ሲወሳ اشمأزت قلوب الذين ልቦቻቸው የሚጨማደር ነው፣ የሚኮማተር ነው፣ የሚከፋቸው ናቸው። ልክ ዛደቱም ኢማና ወይም ደግሞ ኢዛቱ ለታያቱ ዛደቱም ኢማና እንደተባለው ሳይሆን ልቦቻቸው እንትን ይሆን የሚጨማደድ አላህን ከመፍራት የተነሳ አይደለም፣ ደስ የማይላቸው ደስታን የማይሰማቸው ናቸው። ለዚህ ነው الذين لا يؤمنون بالآخرة ያለ በመጨረሻ ቀን የሚያምኑ ናቸው። وإذا ذكر الذين من دونه إذا هم يستبشرون سبحان الله ቢላክስ ካላህ ውጭ ያለ ጣዖታት ሲወሳ ካላህ ውጭ ያለ ነገር ሽርክ ሲነሳ إذا هم يستبشرون የዛን ጊዜ ይደሰታሉ አለ። እዚህ ጋ ነው መን አነ ወሚመን አነ የሚለው ጥያቄ በደንብ ሊሰመርበት የሚገባው። እኔ ማን ነኝ? እኔ ከነማን ነኝ?
የሚለው ጥያቄ እዚህ ጋር ነው ቆም ብለን ልናስተውለው የሚገባ ወደ ነፍሳችን የምናቀስረው። እንግዲህ ኢነመል ሙእሚኑን አለ አማኞች ብሎ ማለት ፍጹም ምእመናን ብሎ ማለት ባህሪያቸው الذين اذا ذكر الله وجلت قلوبهم አላህ Subhanahu Wa Ta'ala በብቸኝነት ሲወሳ ልቦቻቸው የሚጨነቁ ናቸው አለ ከምን እሱን ከመፍራት የተነሳ። እነዚህ ግን واذا ذكر الله وحده شمازت قلوب الذين لا يؤمنون بالاخره ያለ እነዛ አማኝ ያልሆኑት ግን ልቦቻቸው ይጨማደዳል። አላህን ከመፍራት አይደለም የአላህ Subhanahu Wa Ta'ala አንድነት አያስደስታቸውም ፈጽሞ። ለዚህ ነው ልቦቻቸው ይጨማደዳል ይሸማቀቃሉ አለ። ታዲያ በየትኛው ነው የሚደሰቱ ሲባል وإذا ذكر الذين من دوني إذا هم يستبشرون ካላው ውጭ ያለ ጣዖታት ነገር ሲነሳ የዛን ጊዜ ይደሰታሉ። አማኞችስ አላህ Subhanahu Wa Ta'ala በብቸኝነት ሲመለክ አላህ Subhanahu Wa Ta'ala በብቸኝነት ሲወሳ እሱን ከመፍራት የተነሳ ከደስታ ጋር ልቦቻቸው ይርዳሉ አለ። አላህ Subhanahu Wa Ta'ala ያልቃሉ አለ። ስለዚህ ጥንቃቄ እናድርግ እህት ወንድሞች። አማኞች ሰዎች አማኞች ናቸው ሰዎች እንዲህ ናቸው ብለው ቢመሰክሩልን ጥንቃቄ እናድርግ። ለዚህ ነው አንዱ ሰለፍ ምን አለ? ኢላሂ ላ ተዓذبني አለ ጌታዬ ሆይ አትቅጣኝ አለ። ፈኢኒ ሙቅርም ቢለዚ ቀድ ካነ ሚኒ እኔ ዘንድ ያለው ነገር አረጋጋጭ ነኝ አለ። ሁላችንም ነፍሳችን ዘንድ ያለውን አረጋጋጮች ነን። የዙኑ الناس بخيرا አለ ሰዎች ባለባበሴ በመናመኔ ውጫዊ ገጽታዬን አይተው ኸይር ሊጠረጥሩኝ ይችላል አለ። በኸይር ሊያዩኝ ይችላል አለ። በኸይር ነገር ሊጠረጥሩኝ ሊያዩኝ ይችላል አለ። ወኢኒ ለሸሩ الناس إن لم تعفو عني አለ። እኔ ደግሞ አላህ Subhanahu Wa Ta'ala ካልማርከኝ ከሸረኞች ሰዎች መካከል አንዱ ነኝ አለ። ስለዚህ ይህን የሰለፍ ንግግር ወደ ነፍሳችን እናምጣው ወንድሞች ትክክለኛ አማኝ እንሆን። اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والإسيان واجعلنا من الراشدين. اللهم أعنا على ذكرك وشكرك وحسن عبادتك. اللهم اغفر للمؤمنين والمؤمنات والمسلمين والمسلمات الأحياء منهم والأموات إنك سميع الدعاء مجيب الدعوات. ربنا اغفر لنا وتب علينا إنك أنت التواب الرحيم. ربنا اغفر لنا ولإخواننا الذين سبقونا بالإيمان يا رب العالمين.